በመንግስትና በህዝብ መካከል ምን ያህል ሰፊነት እንዳለ ማወቅ ትፈልጋል? ናላሳይ ትራምፕ ለ20ኛ ጊዜ ህዳሴ ግድብ ላይ ጥቃት አድርሷል። ህዳሴ ግድብ ባይዘዌ የሲሚንቶና የውሃ ማገጃና የኤሌክትሪክ ብቻ እንዳታደርጉት። ህዳሴ ግድብ የትርክት ፕሮጀክት ነው። የኢትዮጵያኖች አንድነት ፕሮጀክት። ኢትዮጵያ ህዳሴ ግድብ ሳይሆን የኢትዮጵያ አንድነት ነው የምታይበት ከኤሌክትሪክ በላይ። ህዳሴ ግድብን ስታይ የኢትዮጵያውያኖችን መቻል ነው የምታየው ከኤሌክትሪክና ከውሃ በላይ። የትርክት ፕሮጀክቱ ላይ ይሄ የአይደንቲቲ የናሽናል አይደንቲቲ ፕሮጀክት ነው። እዚህ ላይ ጥቃት ማድረስ ማለት እልም ያለ ናሽናል አይደንቲቲ ላይ ጥቃት እንደማድረስ፣ ኢትዮጵያ ራሷ ላይ ጥቃት እንደማድረስ፣ ማንነቷ ላይ፣ ህዝቧ ላይ፣ አንድነቷ ላይ። ከኤሌክትሪኩ በላይ ህዳሴ ግድብ ዙሪያ ያለው ትርክት በጣም ወንዝ ያሻግራል፣ ከጄኔሬሽን ጄኔሬሽን ያሻግረናል። እዚህ ላይ ጥቃት ማድረስ ማለት ዛሬ ብቻ አይደለም የነገዋን የሚቀጥለውን ጄኔሬሽን ኢትዮጵያዊ ጥቃት ማድረስ ማለት ነው። ትራምፕ ለ20ኛ ጊዜ ሆነ መቻላችንን እኛንን በሰራንላቸው በሚል ሊተካው ይፈልጋል። በጣም ከባድ ጥቃት ነው። በዚህ በህዝብና በመንግስት መካከል ያለ ልዩነትን ላሳይ ምል እዚህ ጋር በዚህ ጨንጓራው ያልነደደ ኢትዮጵያ የለም። ደሞ ተደጋገም። በዚህ ያልተበሳጨ ኢትዮጵያ የለም። በዚህ የማይከነከን ኢትዮጵያ የለም። ለዚህ መልስ ከመንግስት እንዲሰጥ፣ ለዚህ መልስ ከጠቅላይ ሚኒስትሩ እንዲሰጥ ያልጠበቀ ኢትዮጵያ የለም፣ ያልፈለገ ኢትዮጵያ የለም። ጸጥ ባለፈውም እንዳነሳሁት ባላየ የሚባል ፖሊሲ ማለት ባልሰማ ባላየ ጸጥ ህዝቡ እዚህ ጋር ያለው ስሜትና በመንግስት በኩል ያለው ጸጥታ የሚገርም ጋፕ ነው የሚያሳይ። በመንግስት በኩል በሁለቱ መካከል ላይክ ዝምታን ማለት የሆነ ነገር ይባላል ብሎ መጠበቅ እንጃ ስተት የቱ ጋር ስተት እንዳለ በግሌውን የአሜሪካ ፕሬዚዳንት ነው። ከማንም ጋር ወርጄ መልስ አልሰጣጥም እንዳይባል የአሜሪካ ፕሬዚዳንት ነው በፕሬዚዳንት ደረጃ። ከዛ ደግሞ ከጠላት ፕሬዚዳንት ጋር ባይዘው አብሮ ቴሌቪዥን ቁጭ ብለው ከትናንት ወዲያ ትራምፕና የግብፁ ፕሬዚዳንት ውይይታቸውን በቴሌቪዥን ያስተላልፉበት ብቸኛው ምክንያት ትራምፕ ከግብፅ ጋር ያለውን ግንኙነት ለግብፅ ያለውን ድጋፍ ቀጥታ ለማሳየት እኛ በሌለንበት ስለኛ በደብ እየተጋገረ በመሪዎች ደረጃ እኮ ነው። በመሪዎች ደረጃ ለሚደርስብን ጥቃት በመሪ ደረጃ መልእክት፣ በመሪ ደረጃ መልስ መጠበቅ ያናክል እኔ እንጃ እኔ ነኝ እላለሁ። የምር ይሄን ዝምታ ምን አይነት ዝምታ ብዬ መልስ ልስጥ? አንድ አይደለም ሁለት አይደለም ዝም ብሎ ሰው ደግሞ አይደለም፣ በአሜሪካ ፕሬዚዳንት ነው። እንዴት ነው ይሄ የትርክት ላይ እየተደረገ ያለው ጥቃት እንዴት ነው ዲፌንድ ማድረግ ያቃተን? እንዴት ነው መልስ መስጠት ያቃተን? ከዚህ ሁሉ ዛቻ፣ ከዚህ ሁሉ ፍራቻ አሜሪካ ከግብፅ ጋር ትቆማለች፣ ከግብፅ ጋር ነው እንትኗ በሚል ደረጃ ይሄ ሁሉ ዛቻ ከግብፁ ፕሬዚዳንት ጋር ቁጭ ብሎ ሲያወራ ከወሬዎች ውስጥ ነጥሮ የወጣው ትራምፕ አብይ ጠንካራ መሪ ነው ሲባል ሰምቻለሁ አለ የሚለው በደጋፊዎች ውስጥ። አሁን እንደው ማይሙትና ትራምፕ እንዲያለኝ ብሎ ሰው ይደሰታል? እንዳንተ ባላቀውም ጠንካራ መሪ ነው ሲባል አቃለሁ። ምን ማለት ነው? በሌላ አነጋገር ጥንካሬህን በራሴ የማውቀው ያንተን ነው የሱና ነገ መጥቶ እኮ ጠንካራ መሪ ነው ሲሉኝ እውነት መስሎ የነበረ ለካ ዝም ብለው ነው ምናምን ነገር የሚል ሰው እኮ ነው ትራምፕ። አንተ
በዛ ላይ በዚህ ደረጃ ትርክታችን ላይ የሚያጠቃ ሰው ጠንካራ መባል ከፈለክ እኮ ጠንካራ ነህ እያለ እኮ ገደል ይከታል። እሺ ጠንካራ መሪ ነው አለ የሚለውን እሺ ሰምታችሁ አራገባችሁት ምናምን እሺ እኛንን ከፍለን የገነባ ነው የሚለውን ሰምታችሁታል? ለሱስ መልስ የለውም። ባይዘው በውስጡ ጠንካራ ነኝ ብሎ የሚያስብ ሰው ጠንካራ አለኝ ብሎ አይደሰትም። ካወቀው በዚህ ደረጃ ህዝብ የሚብሰለሰልበት ንግግር በዚህ ደረጃ አንዴ አይደለም ሁለቴ አይደለም ሶስቴ አይደለም ላለፉት ስንት ወራት ነው ትራምፕ ህዳሴ ግድብ ላይ በዚህ ደረጃ ጥቃት እያደረሰ ያለ። እኛ ነን የሰጠናቸው ባንሰጣቸው ነው ከሚል ጀምሮ ብንጠብቅ ምንም መልስ የለው። ህዝብ በዚህ ጋር ይብሰለሰለ። በዚህ በኩል ምንም ድምጽ የለም፣ በዚህ በኩል ምንም መልስ የለም። ማለት እንደው ጥፋት ነው አሁን ለዚህ መልስ መጠበቅ እንደው እንደ ጥፋት ይታይ ይሆን? የውስጥ ጉዳይ እንዳልኳችሁ ነው። በባላየ ነው የሚካሄደው። የፖሊሲው ስም ባላየ ነው የሚባለው። ሴኩሪቲ ባላየ። የኑሮ ውድነት፣ የመሽቆልቆል፣ የህዝቦች የዕለት ተዕለት ጉርሳቸውን መግዛት አለመቻል፣ በየዕለቱ እየደከመ መሄድን ባላየ ለፈው። የህዝቦች ከዚህ ሄዶ ተዘዋውሮ ከቦታ ቦታ ምናምን ነገር መነገድን ምናምን ባላየ ለፈው። የኢትዮጵያ አየር መንገድ ባይዘው ምስክር ነው። በጣም እዚህ በእኛ ሀገር በቃ ስራ ላይ ያለ የትራንስፖርት ዘርፍ የኢትዮጵያ አየር መንገድ ነው። ሰው በመኪና መሄድ ስለማይችል ባለፈው ለታውን ጎንደር የቫይብ ከአዲስ አበባ እንዲህ አንስተዋቸው ከዛ ጎንደር ላይ ያለው ይቀርጻል ምናምን አሲፍ ምን ያህሉ ነው ጎንደር በመኪና ሄደው? የአንድ ሀገር ኢኮኖሚ የአንድ ሀገር ሴኩሪቲ የሚለካው ምን ያህሉ በመኪና ሄዷል በሚለው ነው። ወደ ጎንደር ወፍ እንደዚህ አይነት ነገሮች ላይ ባላየ አሁንም የትራምፕ ይሁሉ ጥቃትን ባላየ ላይክ ሪስፖንስ ያስፈልጋል። ላይክ የቱ ጋር ነው የቆምነው? አሁን ከትራምፕ ንግግር አንፃር እንደ ሀገር የቱ ጋር ነን እኛ? ላይክ we have to defend። ባላየ በዝምታ ይታለፋል፣ ባልሰማ ይታለፋል። ነገስ ምን ሊባል ወይስ ማናቀው ነገር አለ? በዚህ ደረጃ በህዝብና በመንግስት መካከል ክፍተት ኦ ማይ ጋድ